كتاجران يتين في يوم مسلمة هندا خسارة كتاجران إن شاء الله ربي نركوي سالين فعفورو إن شاء الله وللوت يا قباب دتك الليلة يا ربي دافت إن شاء الله ديرنا وهندا خسارة خسبا رافتك شو من بريسة إن شاء الله ربنا فعلا فسون حق أفدابتني تلتنا مع ججا دير ربي برسيسا هندي والخبجا هم ترى والأورغنغاري واليامني علماء انتنيا تنهو جنساني بديت كاملي مالي في دمني أكما بننسا إسان لولني علماء إسلاما هدت قورني أتشرور كيسا دقال يودوتي تكا تكان همي وان دلقاترتي جاني قافتن إتجا خبلان بنين سينمان ناني وان بربادو دمنان سلا إسا فدني خلني فديبسا وان إساهم بيني قافي تدهيسا خفدن نتمن خانسان يجيسن كوريوان مسلمة زروت تهديسن تنسان تهيسن قافل مرقساني وسو ديبين أرقتن ديرت يروني وقا سديت على هدا خيستي رورف ماجرا كوريو مسلماتي ماتي سانيرا على اتحفني مرقا في فالمجوم بديت لالمناني خدوبتي حقاف مكان شرر كيسا وان انتاني دي بيت مقاسا توريسا نما دين برسيسي خرانا مقرسيسو قفوتي تخاني وان اني برسيسو دلوا التجارة إسلام مرتي أكا علمنا ما حفظ دكانتي لافتن نجيني إفان دين بريدان صحابة الرسول خندين في فوريغن دين الرأي تسوف خنن دام سفدن إفان دين هندامو الرسك سما رب ما خنتيسو نمني سبب ما هنقمو بايتوهم نتكافرا إفا إسلام ما دام سلاف دجرا دين إسلام بلي سفواتك نسرا دنيا آخرتي إفما فكسارا غارة قدا خنا أكمي بكسو غارة قدا خنا ديباني بكسو أكمي دندهن ربي نتنديسو ديني ساتو بوسي إسماتي فتا شبون هدوماتو سحقا انزفتا حقا والمي يا ربي نفباسي مرقا مسلم توتا بكا نفديبسي وبليين إسلاما بكا جرمرا يا الله تمسي في نفلا بدو برا هذا خبر اللي سيتو اتيانا وبليان كينيا نفلا بدو جنا السلام عليكم السلام عليكم ورحمة الله وبركاته بسم الله الرحمن الرحيم يقت مورس دمتاچن يسما يلال بسم الله بيه سجمر بانتسم فترة ستابقا لادركين مسلم كما مسكن ليلة انيس من اللالو بفقاده هنو جماعين ايو الحمد لله حي الله يميت لادركين جيتا يا اسلام امت مسكانا يقباو بليتن بطوات السلام عليكم مسلم اهتوچي سلامتا لنانت لدين اقاروچي زاري تغنانين لتالاق علاما انه كسمون زاري من لالن دمصاچن يسما ጊዜ ሽሮ አመታት አለፉ ያገሬ ሙስሊሞች እንዲሁም ደለፉ ለጥያቄያችን መልስ ሳይገኝ የቁልፉ ጊዜ ሽሮ አመታት አለፉ ከመሐከላችን ከታደማችሁ ታሪካችንን ላላወቃችሁ ይኸው በጥቂቱ እኔ ላውጋችሁ ኢልም ከመማሪያው ከዚያ ከወሊያ ለስንት ታዳጊዎች ከሆነው አርአያ ለውጥ እናመጣለን በሚል ንጹህ ንያ ሙስሊሞች ተነሱ ከዚያ ከወሊያ مجلس አይመራንም ድምጽ ተስተጋባ አማኙ አልሆንም አለ ለመንግስቱ ሸት ሰለባ የማንም ሃይማኖት አርጎት የማያውቀው ታላቁን ንቅናቄ ሙስሊሙ ጀመረው እንኳን ሙስሊም ቀርቶ ካፊር ያደነቀው የኛ አንድነት ሀገሪቱን ናጠው ጀግናው የኢትዮጵያ ሙስሊም እውነትን መረጠ የመንግስት ጭቆና ይበቃኛል አለ ድምጻችን ይሰማ ባገር ተስተጋባ መንግስት በሃይማኖት ጣልቃ እንዳይገባ የኢትዮጵያ ሙስሊም ጥያቄው ሶስት ነው ትላንትና ዛሬም ወደፊትም የማይቀየረው አህባሽ በፍጹም እስልምና አይደለም መጅሊስ የኢትዮጵያ ሙስሊምን አይወክልም አወሊያ የኛ እንጂ የመንግስት አይደለም
እኛ የጠየቅነው ይህ ሶስቱን ብቻ ነው። የራሳቸውን ህገ መንግስት አክብሩ ነው ያልነው። ወላሂ ጥያቄያችን ይህ ሶስቱ ብቻ ነው። 17ቱ ኮሚቴ ህዝቡን ወክሎ ያቀረበው። አዎ አቡበከር ሲናገር ሰምተናል። አዎ ያሲንም ሲናገር ሰምተናል። አዎ በድሩም ሲናገር ሰምተናል። አዎ ባህሩም ሲናገር ሰምተናል። አዎ ኡስታዞቻችን ሲናገሩ ሰምተናል። አዎ 17ቱ ኮሚቴዎች ሲናገሩ ሰምተናል። ለዲናቸው ሲያለቅሱ አይተናል። ሰላምን ሲዘክሩ ሰምተናል። አቋሜ ኩራቴ ህይወቴ ዲኔ ነው ብለዋል። ለአላህ እንጂ ለመንግስት እንደማይሰግዱ መስክረናል። ታዲያ ይህ ከሆነ አሸባሪ የሚያደርጋቸው ለሃይማኖት የቆሙ ጀግኖች ናቸው። ሚሊዮኖች ሆነን መስጊድ ደጃፍ ላይ ተገናኝተናል። አዎ ሰላማዊ ሰልፍ ሆነን ወጥተናል። መንግስትን በመሳሪያ ሳይሆን በነጭ ወረቀት ተለማምጠናል። ሰላምን ስንዘክር ሰላም ተነፍገናል። በገዛ ሀገራችን ባዳ አድርገውናል። ፍትህ ስጡን ባለን አሸባሪ ብለውናል። ፍትህን ጠያቂው አሸባሪ ሆነ። የያዘው ወረቀት መሳሪያ ተባለ። ንጹሃኑ ሙስሊም ከመስጊድ ታደነ። ቤቱ ፈረሰ፣ ከስራው ተባረረ። ይህ ሁሉ ሳይበቃ የአላህ ቤት ፈረሰ። ሙስሊሞች ተገደሉ፣ ተደበደቡ። አንድም ሳይቃወሙ ጭራሽም ለደንቡ። ዑለማ፣ ወጣቱ፣ ደረሳ፣ አዛውንቱ ሁሉም ተሰቃየ ለንጹህ እምነቱ። ህዝበ ሙስሊሙ በፖሊስ ታጅቦ ጁማዓን ሰገደ። አላህን ማወደስ እስር መግቢያ ሆነ። ግና መንግስት አልበቃ ቢለው ከመጅሊስ ጋር ተቀናጅቶ ኮሚቴውን ፈረጀው። ሀቅ ያወራውን አሸባሪ አለው። እኛን የዲን ጀግኖች የውሸት ካባ አለበሷቸው። ወንጀለኞች ብለው እስር ከተቷቸው። ወላሂ የመንግስት ሰዎች አልገባቸውም። ሿሚያቸውን አላወቁትም። አላህ ካለ ነገ ይሆናል። መዋረጃቸውን ቀኑን ያደርሰዋል። አዎ መንግስት በዘረኝነት ጉዳይ ላይወርድ ይችላል። ህዝቡን በመጨቆኑም ላይወርድ ይችላል። በሰራው ሙስና ላይወርድም ይችላል። በሰላማዊ ምርጫ ላይወርድም ይችላል። በኢስላም ከመጣ ግን ወዶ ሳይሆን በግድ ይወርዳል። እኛ መሳሪያ አተን አይደለም ወደ ኋላ ያልነው። ፈርተንም አይደለም ዝምታን የመረጥነው። ኢስላም ሰላምን ስለሚያስተምር ነው። ወላሂ ብላለው ድምጻችን አይቀርም በከንቱ። ፍርዱን ያሳየናል አላህ በረህመቱ። ትግስታችን እያለቀ ነው። ሰራዊቱ የአላህን ትእዛዝ እየጠበቀ ነው። እኛ ሙስሊሞች እንደ ስማችን በሰላም እንጂ በጦር አናምንም። በመስማማት እንጂ በሃይማኖት አናስገድድም። ለሀገራችን በጎ እንጂ ክፉን አንመኝም። ሰላማዊውን ህዝብ በነፃ ልቀቀው። ካልሆነ ግን ትግስታችን እያለቀ ነው። መከፈል ካለበት ህይወታችን ለዲናችን ነው። ምከረው እምቢ ካለ መከራ ይምከረው። ሚሰሙን ከሆነ መጥፊያ ሰበባቸው ኢስላም ነው። እኛ ሰላምን ነው የጠየቅነው። መብታችንን በህገ መንግስቱ መሰረት ይከበር ነው ያልነው። መንግስት ትግስታችንን አስተውሎ ጥያቄያችንን ሰላምታ ፈላጊነታችንን ተገንዝቦ እንጠይቃለን እንዲሰማ የሙስሊሙን ሮሮ። ኮሚቴው እስር ይበቃዋል። ያለ አግባብ የታሰሩ እህት ወንድሞቻችን ናፍቀውናል። ያለ ወንጀል ያለ ፍትህ እስር ቤት ከርመዋል። ሌላ ቀጠሮ ቀን የሚባል ላይሰማ ሙስሊሙ ቆርጧል። ይህ ቀጠሮ የመጨረሻው እንዲሆንም ይሻል። ዛሬም እንጮሃለን ድምጻችን ይሰማ። ወገናችን በሰላም ከእስር ይውጣ። ያ ጀማዓ ፈስቢሩ ሰብረን ጀሚላ። አላህ በርግጥ አለው የተሻለ ለኛ። ለሙእሚኖች ብሏል ወድዱ በቁርአን ኢነ ነስሩላሂ ቀሪቡን ሊልሙእሚኒን። አምነን ባዶ አንቀርም፣ ፍርዱን ያሳየናል ምንም ቢዘገይም። ሀገሬ አፈርኩብሽ እንዳልኮራሁብሽ፣ ገናናው ታሪክሽ እንደ ጭቃ ሲቆሽሽ። መከታ እንዳልነበርሽ ለነቢይ ሰሃባ፣ ዛሬ ግን ሆነሻል ለገዛ ህዝቦችሽ መላልባ። መጥኔ ለነዚያ እንጂ ለብር ሲሉ ኢስላምን ለካዱ፣ ካምላካቸው ይልቅ ገንዘብ ለወደዱ። ለኛስ አላህ በቂያችን ነው፣ ያለሱ የሰው ልጅ መሸሻ ማን አለው? እኛን ለፈጠረ ለዓለማቱ ጌታ፣ ላፍታ እንኳን ሳይፈልግ የሰውን እርዳታ፣ እሱ ሁን ሳይለው ሁሉ አይሆንምና እንለምነዋለን
እንለምነዋለን እንዲለን ፊትናው ይብቃ ለግሰን መንግስት እንደ ሀበሺ የሆነ ጀግና አባይን የሚገድብ ሳይሆን ለህዝቡ የሆነ ቀና በሳውዝ አፍሪካ በሊቢያ በየመን ያላችሁ እለምነዋለሁ አላህ ጽናትን እንዲሰጣችሁ ከማንም ይበልጣል ያለማቱ ጌታ ረህመቱ ያ አላህ ረሃቡን ጥማታቸውን ችግሩን ቀንስላቸው በማያውቁት ሀገር ሲጎሳቆሉ አንተ አላህ በላቸው አርአያችን ረሱል የተከበሩት ቢለበልባቸው ችግር እንደሳት መሳሪያን አይደለም ነብይ ያነሱት ሰብርን ነበር የተጠቀሙት ያስቡ ነበርና ያላህን ቃል ኪዳን ትልቁን ጀነት እኛም እንለምነዋለን እንዲያሳየን የሰብራችንን ውጤት ጥያቄያችን ሮሯችን ተመልሶ ይሰብስበን አላህ ኮሚቴው ተፈቶ የግጥሜን አምድም በዚህ ላሳረፋት እስክንገናኝ አላህ ያሻለት አድኑን ነሲሃን ባለው መሰረት ሙእሚን ለወንድሙ ነውና ሚርአት መቼም ሰው ተብሎ የለም የማይስት ይቅርታ ስተት ካለበት ለሊላህ ብላችሁ አስተካክሉት አልፍ አልፍ መራ في كل ሰዓት ያርግልኝ ተወዳጅ ላይ ያስለሰማት ቢስሚላሂ ብዬ እንደጀመርኩት السلام عليكم ይኸው ቆጨሁት